ክርስቶስ በዚች ምድር ላይ መጥቶ ስላንተ የተከራተተልህ፣ ስላንተ የደማልህ፣ ስላንተ የተወጋ ሕዝብ ነህ ወዳጄ። ለዚህ ነው ወደ ዓለም ሁሉ ሂዱ ይህንን የምሥራችን ወንጌል ስበኳል ወዳጄ። ወደ ዓለም ላንተ ነው ዓለም ላይ አለ ወዳጄ። ከዚህ ዓለም የሆንክ ወይንም በዚህ ዓለም እየኖርክ እያለ እየበላ እየጠጣ እያለ ወዳጄ ጌታ ኢየሱስ ክርስቶስ አንተን ይወዳል። ወዶኝ አይደለም እንደሚያኖረኝ ልትል ትችላለህ። ግን በዚች ምድር ላይ ሁለት ሰዎች አሉ፣ በእግዚአብሔር ሐሳብ የሚመላለሱና በዚህ ዓለም ገዢ ዲያብሎስ የሚመላለሱ አሉ። የዚህ ዓለምን ሐሳብ ለዚህ ነው ፊልጵስዩስ 3:20 ላይ የዚህ ዓለም ሰዎች ይላል ሐሳባቸው ምድራዊ ነው፣ ሆዳቸው አምላካቸው ነው ይላል። ወዳጄ ለሆድና ለዚህ ዓለም ለዚች ምድር የሚኖሩ አሉ። እኛ ግን ይላል አገራችን በሰማይ ነዋል። ወዳጄ በእውነት ከሰማይ የሆነውን እንሰብክላችኋለን። በምሥራተ ገብርኤል ከቅድስት ድንግል ማርያም የወረደው እሱ ከአንቺ የሚወለደዋል። በእውነት የዓለም መድኃኒት የሆነው ክርስቶስ ኢየሱስ ነዋል። እውነት ነው እላችኋል። መድኃኔ ዓለም ክርስቶስ ኢየሱስ አንተን ሊያሰርፍ እሱ ከዚህ ዓለም ጭንቀት፣ መከራ፣ በሽታ ሊያድን መድኃኔ ዓለም ኢየሱስ ክርስቶስ እነሆ በደጅ ቆሞ ያንኳኳል። ወዳጄና ከዚህ ጌታ ጋር ታረቅ፣ ንስሐ ግባ። እህቴ ንስሐ ግቢ። በእውነት አንድ አምላክ አለ። በእውነት ላንተ የሞተል አንድ አምላክ አለ። እሱን እንድታመልከው ለእሱ ብቻ ጉልበት ሁሉ አንደበት ሁሉ ጌትነቱን የሚያውጅለት አንድ አምላክ አለ። ይህንን ጌታ ወደ ልብህ አስገባ። ከዚህ ጌታ ጋር ታረቅ፣ ንስሐ ግባ። እህቴ ወንድሜ እውነት እልሻለሁ፣ እምነት ይላል ከመስማት ነው አለ። መስማትም ከእግዚአብሔር አፍ በሚወጣ ቃል ነው። እኛ የምንሰብከው የእግዚአብሔርን ልጅ ኢየሱስ ክርስቶስ በእግዚአብሔር ዘንድ የነበረው እሱም ቃል የነበረው ወደዚች ምድር ላይ የመጣው ጸጋና እውነት ተሞልቶ በእኛ ያደረ ቃል የነበረው እሱ ጸጋና እውነት ተሞልቶ በእኛ ያደረ ቃልን ሥጋ ሆነ።